ስለ ዳታ ስትራክቸር ሰምታችኋል። ኦፍ ኮርስ ካልሰማችሁ እንግዲህ ትክክለኛው ቪዲዮ ነው ለመጀመር ይሄ ማለት ነው። ዳታ ስትራክቸር ለመማር ዳታ ስትራክቸር ምን እንደሆነ ምን እንዳሉት በውስጡ እና እንደሚባለው ደግሞ ከባድ ነው ወይስ ቀላል ነው የሚለውን ነገር ፋይንድ አውት ለማድረግ this is the right video, so stay tuned. ሶፍትዌር ዴቨሎፕመንት ኢንዱስትሪ ጋር ምን እንዳገናኘው አንዳንድ ነገሮችን እንይ። ዴታ የምንለው ነገር መረጃ ነው። መረጃ ማለት በቃ ይሄ ጄነራል የሆነ ማለት ነው። ማለት ጠቅልሎ የያዘ መረጃ የሆኑ ሰዎች ብዛት ሊሆን ይችላል፣ ግን ምንም ስለ ሰዎቹ ብዛት ሌላ የተለየ መረጃ አይሰጥም። ግን በቃ የሆኑ ሰዎች ስም ኮሌክሽን ሊሆን ይችላል፣ ወይ የሆነ ሀገር የህዝብ ብዛት ይሆናል። ከዛ ህዝብ ብዛት ውስጥ ደግሞ እናንተ ጥሩ ኢንፎርሜሽን ታወጣላችሁ። ካለፈው አመት በዚህ አመት 10% አድርጓል ምናምን ብላችሁ ስታወጡ ኢንፎርሜሽን ይሆናል ማለት ነው። እነዚህ ዴታዎች ካስተዋላችሁ ቁጥሮች አሉ፣ አልፋቤቶች አሉ፣ ፊደሎች ምናምን ማለት ነው። ካራክተሮች አሉት። እነዚህ ደግሞ በዲጂታል ዌይ ስንመጣ ዴታ ታይፕ ተብለው ይጠራሉ። ለምሳሌ አሁን ብዙ ጊዜ ፕሪሚቲቭ ዴታ ታይፕ የሚባሉ አሉ። ኮምፒውተር ፕሮግራም ላይ ፕሮግራሚንግ ላንጉዌጆች ውስጥ ዴታ ታይፖች ፕሪሚቲቭ ዴታ ታይፕ የሚባሉ አሉ። ኢንት፣ ካራክተር፣ ስትሪንግ ምናምን የሚባሉ አሉ። ፍሎት፣ ቡሊያን ምናምን የሚባሉ አሉ። እነዚህን ሪል ወርልድ ዴታዎች በእነዛ ዴታ ታይፖች ለኮምፒውተሩ ያው አዛን ኢንፑት እናስገባቸዋለን ማለት ነው። ለዛ እንደዚህ ስናስገባቸው ደግሞ የሚቀመጡት ዴታቤዝ የሚባል ነገር አለ። እዛ ዴታቤዝ ላይ ስቶር እናደርጋቸዋለን። ከሶፍትዌር ዴቨሎፕመንት ኢንዱስትሪው ጋር እንዴት እንደተገናኙ አሁን አይ ቲንክ በትንሹ ክሊር የሆነ ይመስለኛል። ምክንያቱም ሶፍትዌር ዴቨሎፕመንት ፎከስ የሚያደርገው ትክክለኛው ዓለም ላይ ያሉትን ችግሮች በዲጂታላይዝ በሆነ ወይ ወይንም ኮምፒውተሮችን እና የተለያዩ ዲጂታል የሆኑ ማሽኖችን ተጠቅመው ሶልቭ ማድረግ ነው እና ኢዚ የሰዎችን ህይወት ቀለል ማድረግ ማለት ነው። ዛትሳው ካልኩሌተር ምናምን የምናያቸው ነገሮች ኢንቬንት ሆነው አሁን ያለንበት ደረጃ ላይ የደረስነው ማለት ነው። እነዚህ አሪፍ ኮምፒውተሮች ያሉበት ኤራ ላይ እየገባ ነው። ስለዚህ ምን እናድርግ ካላችሁ እዚህ ዓለም ላይ ኤግዚስት የሚያደርጉትን ፕሮብለሞች ሶልቭ ለማድረግ በኮምፒውተር ወይንም በተለያዩ ማሽኖች ሶልቭ ለማድረግ we will use programs ማለት ነው። ፕሮግራሞች they are line of codes እንትኖች ናቸው፣ ኮዶች ናቸው። I don't know ኮድ በአማርኛ ምን እንደሚባል። የተለያየ ፕሮግራሚንግ ላንጉዌጅ ልትጠቀሙ ትችላላችሁ፣ ግን ሁሉም ፕሮግራም ሁለት ነገሮችን ኢንክሉድ ያደርጋል፣ አልጎሪዝም እና ዳታ ስትራክቸርን ማለት ነው። እነዚህን ሁለት ነገሮች ተጠቅመን ዴታቤዝ ላይ ስቶር ያደረግናቸውን ነገሮች አምጥተን ለተጠቃሚው ወይንም ለተፈለገው አገልግሎት እናውለዋለን። ምንም በመጠቀም ዴታቤዝ ላይ ስቶር የሆኑትንና ዴታዎችና ፕሮግራሙን ማለት ነው። ስለዚህ እንደዛ ነው የሚሄደው። ፕሮግራም ኮንሲስት የሚያደርገው ዴታ ስትራክቸር እና አልጎሪዝም ላይ ኢቭን ላይክ ምናልባት አንዳንድ ፕሮግራሚንግ ላንጉዌጆች ውስጥ ዴታ ስትራክቸር አንዳንድ ጊዜ ዴታ ታይፕ ተብሎ ሪፈር ይደረጋል። ምክንያቱም የተለያዩ ኮምፕሌክስ የሆኑ ክላሶች አሉ፣ የተለያዩ ዴታ ስትራክቸሮች አሉ። እንደ ዴታ ታይፕ ጊዜ የምናደርጋቸው ለምሳሌ አሁን ክላስን ብንወስድ ወይም ስትራክቸር የሚባል አለ። ስትራክት ተብሎ C++ ላይ የሚጠቀሙት የተለያዩ ዴታ ታይፖችን በአንድ ላይ ሆልድ በማድረግ የሆነ የተለየ ላይክ ፐርፎርማንስ ኦፕሬት ማድረግ ስትፈልጉ እንዲህ አይነት ነገሮችን ትሰራላችሁ። ኮምፕሌክስ የሆኑ ዴታ ታይፖችን ሰዎች በራሳቸው ማለት ነው ይሰሩባቸዋል። እነዛን አንዳንድ ጊዜ እነዚህን ዴታ ስትራክቸሮች ዴታ ታይፕ ተብለው ይጠራሉ ማለት ነው። እና በየትኛው ፕሮግራሚንግ ላንጉዌጅ እንማር ለሚለው ጥያቄ
ያ በሰውየው ላይ ይወስነዋል፣ መማር በሚፈልገው ሰው ላይ ማለት ከዚህ በኋላ ላይክ ያን ላንጉዌጅ ተምሮት በዛው የሚቀጥልበት ቢሆን አሪፍ ነው። ካልሆነም ደግሞ ላይክ ለመማር ደረጃ ከሆነ ማንኛውንም መጠቀም ይችላል as long as so you understand እስካረገው ድረስ ኮንሰፕቶቹን ማለት ነው። ግን ያው ፕሪፈረብል የሚሆኑት ሜሞሪ አድሬስ በደንብ በፖይንተር እና በአድሬስ ሪፈረንስ ምናምን እየተጠቀሙ ለመስራት ለሚፈልጉ ሰዎች ያው C++ ሪከመንድ ይደረጋሉ ማለት ነው። ከዛ ባለፈ ደግሞ ፌመስ አልጎሪዝሞቹን መጨረሻ ላይ እናያቸዋለን እና እንደ አንድ ባንድ እያንዳንዱን የዴታ ስትራክቸር አልጎሪዝሞቹን እናያቸዋለን። ሊንክድ ሊስት፣ ኪው፣ ግራፍ፣ ስታክ የሚባሉትን ባይነሪ ሰርች ትሪ፣ ባይነሪ ትሪ የሚባሉትን በቀጣይ ቪዲዮ ላይ እናያቸዋለን እያንዳንዱን ኢምፕሊመንት እያደረግን። ለዚህ ለዴታ ስትራክቸር የምንጠቀመው ሪሶርስ ብሎኪንግ አልጎሪዝም ይባላል። ኤንድ ሌሎች መጽሐፎችን እንጠቀማለን። ግን ብዙውን የምንጠቀመው ከዛ ላይ ይሆናል ማለት ነው። እና ዳታ ስትራክቸር የምንለው ነገር እስካሁን ክሊር ካልሆነ ዴታ ስትራክቸር ማለት አንድን ዴታ ወይም ኢንፎርሜሽን ከዴታቤዝ ላይ ስቶር የምናደርግበት፣ ሪትራይቭ የምናደርግበት፣ ሰርች የምናደርግበት፣ ኢንሰርት ማለት ማስገባት፣ ዲሊት የምናደርግበት ወይዎችን አልጎሪዝሞችን ላይክ ቢልድ ማድረግ ማለት ነው። እና እነዚህ ዴታ ስትራክቸሮች ደግሞ ኤፊሽንት መሆን አለባቸው። ላይክ ኤፊሽንት ስንል ኤፊሽንሲ በፐርፎርማንስ እና ሜሞሪ ስፔስ ላይ ቴክ በሚያደርገው ዲፔንድ ያደርጋል ማለት ነው። አንድ አልጎሪዝም ዴታ ስትራክቸር አልጎሪዝም ተሰርቶ ኤፊሽንት ካልሆነ፣ ጥሩ ፐርፎርማንስ ከሌለው፣ ታይሙ ፕሮሰስ የሚያደርግበት ረጅም ከሆነ ኦር ሜሞሪ ስፔስ ቴክ የሚያደርገው በጣም ብዙ ሆኖ ሌሎች አፖችን ፐርፎርም እንዳያደርጉ ወይም ክራሽ እንዲያደርጉ ኮዝ የሚያደርግ ከሆነ ጥሩ ዴታ ስትራክቸር ሰሌክት እያደረግን አይደለም ማለት ነው። እነዚህ ነገሮች ደግሞ አይዴንቲፋይ የምናደርግበት መንገድ አለ። አልጎሪዝም ኮምፕሌክሲቲ ይባላል። ሶስት አይነት አልጎሪዝም ኮምፕሌክሲቲ አናሊሲስ የምንሰራባቸው መንገዶች አሉ። ቤዝ ኬዝ፣ ወርስ ኬዝ እና አቬሬጅ ኬዝ የሚባሉ አሉ። ከስማቸው እንደምንረዳው እንግዲህ ቤስት ኬዝ የምንለው ላይክ በጣም ምርጡ ማለት ነው። ምርጡ ማለት የሰራችሁት ዴታ ስትራክቸር በደንብ ፐርፎርም የሚያደርግበት ታይም ነው ማለት ነው። ወርስ ኬዝ የምንለው ደግሞ ሊሚቱን ፑሽ እንዲያደርግ ዴታ ስትራክቸራችሁ የሰራችሁት አልጎሪዝም ሊሚቱ በቃ ከተሰራበት በላይ ስኬት ድረስ ነው ፐርፎርም የሚያደርገው የሚለውን ነገር የምናይበት ነው። ብዙ ጊዜ የተለያዩ ሶፍትዌሮች ስትጠቀሙ ሊሆን ይችላል፣ ሌሎችም አፖች ስትጠቀሙ በጣም ፕሮሰሲንግ ታይማቸው አንዳንዴ በጣም እንትን ሊል ይችላል፣ ረጅም ሊሆን ይችላል ምናምን እና እነዚህ ነገሮች ኮዝ የሚሆኑት በእነዚህ ምክንያት ነው ማለት ነው። አቬሬጅ የምንለው ደግሞ ይሄ ኖርማሊ በቃ አንድ ራንደም ኢንፑት የምታስገቡበት ያ አቬሬጅ ነው። ኖርማል በቃ አቬሬጅ የምንለው መካከለኛ፣ ቤስትም ያልሆነው ወርስትም ያልሆነው ራንደም ኢንፑት የሚገባበት እሱ አቬሬጅ ይባላል። በእንዲህ አይነት መልኩ እናስቀምጣቸዋለን ማለት ነው። እና ቤዝድ ኦን ዜር ታይም ኮምፕሌክሲቲ እያንዳንዱ ዳታ ስትራክቸር አልጎሪዝም የተለያየ ይሆናል። እና ምርጡ መንገድ ለመማር ዳታ ስትራክቸርን የቱ ነው? ብዙ ጊዜ ሰምታችሁ ከሆነ ፕሮጀክት ቤዝድ ለርኒንግ ይባላል። ኮምፒውተር ሳይንስ እና ሶፍትዌር ኢንጂነሪንግ ስላሉ ሰዎች ወይም ሌሎችም ይሄ አፕሊካብል የሆኑ ስራ ፕሮጀክቶች የሚጠይቁ ሜጀሮች ውስጥ ያሉ ሰዎች እነዚህን ወይ ነው የሚከተሉት። ላይክ በደንብ ለመማር ሚሞራብል የሆነ ወይም ኤፌክቲቭ የሆነ ዌይ ኦፍ ለርኒንግ ነው። በቀላሉ ባይሆንም እንትን ትላላችሁ የሆነ ማትረሱት አይነት ሆኖ ያልቃል ማለት ነው። በእጃችሁ ስለምሰሩት ሃንድስ ኦን ኤክስፒሪየንስ ስለሚኖራችሁ በጣም ቤስት ወይ ነው በዛ መማር እና እንደዛ ነው ማለት ነው። እና እነዚህ ነገሮች ደግሞ እንትን የምትሉበት አሉ። ላይክ
ኤክስፒሪየንስ የምታደርጉባቸው ፕላትፎርሞች አሉ። ሊትኮድ የሚባል አለ፣ ኮድ ፎርስ የሚባሉ ነገሮች አሉ። እነዛ ላይ ፕራክቲስ ማድረግ ኤንድ የነዛ ላይ ደግሞ ስኮር የምታደርጓቸው ፖይንቶች ጥያቄዎቹን ብዙ በሰራችሁ ቁጥር በጣም ብዙ ኦፖርቹኒቲዎች አንሎክ እያደረጉላችሁ ይሄዳሉ። ጉግል፣ ፌስቡክ ምናምን ማለት ሜታ፣ ትልልቅ ቴክ ካምፓኒዎች ኔትፍሊክስ ምናምን ለመግባት ያ እንደ ሪኳየርመንት ከሚቀርቡበት እንትኖች ፖርትፎሊዮዎች ውስጥ አንዱ ሊትኮድ ነው ማለት ነው። እና ብዙ ጥያቄዎች ከዛ ይጠየቃሉ። ሶ በደንብ ሊትኮድ ላይ እንግዲህ ስኮራችሁን ሰብስቡ። ይመቻችሁ። በኔክስት ቪዲዮ እንግዲህ ሌሎቹን ዴታ ስትራክቸሮች እናያለን ማለት ነው። አንድ በአንድ አልጎሪዝሞቹን እየሰራን ኮድ እያደረግን ምናያቸው ይሆናል።